ስሜ ማህሌት ይባላል። በዚህ በቢም ክፍል ውስጥ የመንገድና የድልድይ ቡድን መሪ ነኝ። ቢም ለመንገድ ብዙ አድቫንቴጆች አሉት። የመጀመሪያው አድቫንቴጁ 2D የነበሩትን ከዚህ በፊት ስንሰራበት የነበረው ትሬንድ ምንድነው? 2D ነው። ዲዛይንም ስናደርግበት 2D ነው፣ አውትፑታችንም 2D ነው። ስለዚህ የመጀመሪያው ጥቅሙ ምንድነው? 3D ቪዥዋላይዜሽንን ኢንሃንስ ማድረግ ነው። ማንኛውም ሰው አይዘር ፕሮጀክት ውስጥ ያለ ሊሆን ይችላል ኦር ኤኒ አዘር ሜምበር ክላይንትም ሊሆን ይችላል ኤኒ ስቴክሆልደር አንደርስታንድ ሊያደርገው በሚችለው መልኩ 3D ቪዥዋላይዜሽንን መስራት መቻል ማለት ነው። ወይም 3D ሞዴሎችን ዴቨሎፕ ማድረግ መቻል። አሁን ለምሳሌ ይሄ ማንኛውም ሰው አምጥታችሁ አሁን ይሄንን ምንድነው ቢባል ላይክ ከላይን ከማየት በስተቀር ሌላ አንደርስታንድ ሊያደርገው የሚችለው ነገር አይኖርም። ስለዚህ ይሄንን ማንም ሰው አይቶ ሊረዳው በሚችል ልክ በዚህ አይነት መልኩ እዚህ ጋር በመናየው መልኩ 3D ሞዴሎችን ዴቨሎፕ ማድረግ ይችላል። እዚህ ጋር የምታዩት የዋናው ኬሬጅ ወይ የሚባለው ነው። እዚህ ጋር ድሬኔጆች አሉ። ከፈለግን እንደ መኪና ኤኒ አዘር ቲንግ ፕላስ የድሬኔጅ ስትራክቸሮችን አድ ማድረግ እንችላለን። እዚህ ጋር አሁን የምትመለከቱት የቦክስ ከልቨርት አይነት ስትራክቸር ነው። ከዛ ደግሞ በተጨማሪ ሲሙሌሽን ማየት እንችላለን። እዚህ ጋር እንደምትመለከቱት ይሄ ነው የፕሮጀክት ሳይቱ። የፕሮጀክቱ ሲጀምር ያለው ኤሪያ ነው። እዚህ ጋር ደግሞ የፕሮጀክቱ ማለቂያ ነው። ኦልሞስት 18 ኪሎ ሜትር በላይ ነው። ድሬኔጅ ስትራክቸሮች ልክ እንደዚህ ያሉ የተለያየ ፈርኒቸሮች መጨመር እንችላለን። መኪናዎች፣ ዛፎች፣ ኤኒ ቴሬኑ ላይ የሚገልጹትን ነገሮች በሙሉ አድ ማድረግ እንችላለን። ሶ ኢቭን በዚህ አይነት መልኩ የትራፊክ ሲሙሌሽኑንም ሪከርድ አድርገን መንገዱ ሲያልቅ ምን አይነት እይታ ይኖረዋል የሚለውን ኢዝሊ ግልጽና በዚህ መልኩ ለማሳየት እንችላለን ማለት ነው። ይሄ ሶፍትዌር ኢንፍራወርክ ይባላል። ሩት ስንመርጥ ራፍሊ ነው። ምክንያቱም ዲቴይል ዲዛይን መስራት በጣም ረጅም ጊዜ ስለሚፈልግ ረጅም ዳታ ኮሌክት ማድረግ ስለሚያስፈልገው ራፍሊ ነው። ራፍሊ ሩቶችን ድሮ እናረግና የተለያዩ ክራይቴሪያዎች አሉ። እነሱ ላይ ቤዝድ ሆነን ሩቶችን እንመርጣለን። አሁን ግን ይሄንን ሶፍትዌር በመጠቀማችን ማለት ነው ራፍ ኮስት ኤስቲሜሽን መስራት ይችላል። የማቴሪያሉንም ሆነ እርወርክ ኮስት ኤስቲሜሽን ይሰራልናል። ስለዚህ የምንፈልገውን ሩት እዚህ ጋር በማስቀመጥ ኮስት ኤስቲሜሽኑን በጣም ግልጽና ቀላል በሆነ መልኩ መንገዶችን እንድናወዳደር ይረዳናል ማለት ነው። በጣም ትልቁና ዋነኛው ጥቅሙ ይሄ ነው የዚህ ሶፍትዌር። ከዛ ደግሞ ባሻገር ይሄ early ዲዛይን ከመሰራቱ በፊት ያለው ጥቅም ነው። ሌላኛው ጥቅሙ ደግሞ ዲዛይን ካለቀ በኋላ አውትፑቱ ልክ ቅድም እንዳየነው በዚህ አይነት መልኩ ነው። ሶ 2D ነው። ልክ በዚህ አይነት መልኩ ክሮስ ሴክሽኖች ይወጣሉ እዚህ ጋር በተቀመጡት ማለት ነው። በየ10 ወይ በየ20 ሜትር እነዚህን ክሮስ ሴክሽኖች ጀነሬት አድርገን ነው ለሳይት ላይ ላሉት መሐንዲሶች የምንልከው። ስለዚህ ይሄንን 2D ድሮይንግ ቀጥታ ዲዛይኑ ካለቀ በኋላ ወደዚህ ሶፍትዌር አምጥተን 3D ቪዥዋላይዜሽን መስራት እንችላለን ማለት ነው። ስለዚህ ይሄን ሶፍትዌር ተጠቅመን እነዚህ የመሳሰሉ ጥቅሞች አሉ። ከዛ ደግሞ ሲቀጥል ክላውድን በመጠቀም የአውቶዴስክ ክላውድን በመጠቀም እዚህ ጋር በመታወስ መልኩ
እኔ ቲም ውስጥ ያሉት ልጆች በመሆን አንድ ላይ አንድ ፕሮጀክቶች ላይ ሀሳቦችን የጋራ ሀሳቦችን በማምጣት ሁላችንም ኮላቦሬት በማድረግ አንድ ሞዴል ላይ መስራት እንችላለን ማለት ነው። ይሄ በጣም ዋነኛና ትልቁ ጥቅም፣ ምክንያቱም ከዚህ በፊት እንደዚህ አይነት አሰራርም ፕሮሲጀርም ስላልነበረ ማለት ነው። ስለዚህ ትልቁ ጥቅሙ ይሄ ነው። ሌላኛው ጥቅሙ ደግሞ ምንድነው? ዶክመንቶችን ማኔጅ ወይም ኤኒ ዲዛይን ፕሮሰስ ይሆናል፣ ዶክመንት ፕሮሰስ ይሆናል፣ ኤኒቲንግ እሱን ኢንሃንስ ማድረግ ነው ትልቁ ጥቅሙ ማለት ነው። በዚህ መልኩ ፎልደር ክሬት ይደረግና እዛ ፕሮጀክት ውስጥ ኤኒ ኢንፎርሜሽን፣ ኤኒ ዶክመንት፣ ኤኒ ዲዛይንስ በዚህ በአውቶዴስክ ኮንስትራክሽን ክላውድ ማኔጅ ይደረጋል ማለት ነው። የአውቶዴስክ ኮንስትራክሽን ክላውድን በመጠቀም ዲዛይኖችን እዚሁ ላይ ቅድም ያልነው ኮላቦሬሽንም ሞዴል ኮኦርዲኔሽንም እዚሁ ላይ እንሰራለን እርስ በርስ። ከዛ ደግሞ በአጠቃላይ ከዛ ሲዘል ወደ ሳይት ላሉት ሰዎች ወይም እዚህ ፕሮጀክት ላይ ያሉ ስቴክ ሆልደሮች ክላይንት አለ፣ ኮንሰልታንት አለ፣ የሳይት መሀንዲሶች አሉ፣ ኤኒ በቃ ፕሮጀክቱ የሚመለከታቸው ሰዎች ጋር በዚህ ኢንተርፌስ የትኛውን ቦታ ሆነው ኮሚኒኬት ማድረግ ይቻላል ማለት ነው። ስለዚህ ዲዛይኖችን እዚሁ ላይ አፕሎድ ይደረጋሉ። ከዛ የሚመለከተው ሰው ከዚሁ ፕሪንት አውት ያደርጋል። ኤኒ ሌተርሶች እዚሁ ላይ አፕሎድ ይደረጋሉ፣ እዚሁ አፕሩቭ ይደረጋሉ። ሪፖርቶችን ሼር እናረጋለን። በጣም ትልቁ ጥቅሙ ይሄ ነው ማለት ነው። ፊዚካል ሚቲንግ ሳይኖር የፊዚካል ወረቀቶች ሳይኖሩ እዚሁ ክላውድን በመጠቀም ሁሉንም አይነት ፕሮሰሶች እዚሁ ላይ እንጨርሳለን ማለት ነው። ኤሲሲ ከዚህ ከኮምፒውተር ባሻገር ስልክም ላይ አፕሊኬሽን አለው። ግዴታ ኮምፒውተር ላይ ሄደን ቼክ ማድረግ አይጠበቅብንም። ስልካችን ላይ አፕሊኬሽን አለ። ኤኒዌር ሆነን ይሄንን ምን አፕዴት አለ የሚለውን ቼክ ማድረግ እንችላለን ማለት ነው። ስለዚህ ሌላኛው ትልቁ ለመንገድ ጥቅሙ ዶክመንት ማኔጅ ያደርጋል። ፕላስ ጊዜ የሚፈጁ የነበሩ ኤኒ ዴሊቨሪ ፕሮሰስ ይሆናል፣ አፕሩቫል ሲስተም ምናምን እነሱ በአጭሩ እዚሁ ላይ እንድንጨርስ ያደርገናል ማለት ነው። ስለዚህ ከታይምም ከኮስትም አንጻር በጣም ትልቅ የሆነ ጥቅም አለው ማለት ነው። ፕሮጀክት ብዙ ጊዜ አሁን ያለው ትሬንድ ኮንስትራክሽንን ኤም አድርገን ነው የምንሰራው። ዲዛይን ይደረጋል፣ ኮንስትራክት ይደረጋል፣ ከዛ በኋላ ያበቃል። ከዛ ፎር ፈርዘር ኦፕሬሽናል ሊሆን ይችላል ወይም ሜንቴናንስ ዳታ በሚፈለግበት ጊዜ እሱን ለማግኘት በጣም አስቸጋሪ ነበር ከዚህ በፊት። አሁን ግን ኤሲሲ ላይ ክላውድ ነው፣ ላይፍ ታይም የሆነ ዳታ ማኔጅመንት ነው እዚህ ላይ ያለው። ስለዚህ ኦፕሬሽናል ታይምም ይሆናል። አሁን መንገድ ተሰርቶ ኦፕሬት በሚያደርግም ሊሆን ይችላል ወይም ደግሞ ፎር ፊውቸር ሜንቴናንስ በሚል 10ም 20 ዓመትም በኋላ ሜንቴናንስ በሚፈልግበት ጊዜ ኤኒ መረጃዎችን ከዚሁ ላይ ማግኘት እንችላለን ማለት ነው። ስለዚህ ፕሮጀክት ላይፍ ሳይክል ማኔጅመንት ላይ ያለው ጥቅም ትልቅ ነው ማለት ነው።